Hai ma. ሰርቶ ለመቀየር የተሻለ ሀገር ያስፈልጋል። አሜሪካ ላይ ትንሽ ነገር ሰርቶ ብዙ ማግኘት እንዴት አይነት ቶፕ ተማሪ እንደነበር ይኸውናው ልክፈልላችሁ። እሺ ለማንኛውም ሞስት ቦታ ተዛለች መጠጥ ቤት ልትወስጂ አይደል እንዴ ደውልሽ? አይ በቡና ማስታከሽ ሌላ ቦታ ነው ሞስት ሌላ ቦታ የት? እሺ ሩቅ ቦታ ምናምን ቤት እንደማይመች ታውቂያለሽ። ከራኩም አሜሪካ ከዛ ውጭ መራቅ አልፈልግም። አንተ ቆይ ብለሽ ለአሜሪካ ማውራት አይሰለችም እንዴ? አሁን አንዴ እንደምንሄድበት ቦታ ላሳይህ ተነስ። እሺ ለኔ ስትል እንሂድ። እሺ እስኪ ንፋሱ ደስ አይልም? የወፎቹ ድምጽ ያለው ሰላሙ ደስ አይልም? እኔስ አሁን እኔ ስታይ ጉሬዛም ነው አቦ ሸማኔ ነው አሞራ ክንፍ ያለው መስላለሁ። አሁን ጫካ አያምርም ምናምን ይሄ እኮ እኛ ሀገር እኮ አይሆንም። ይኸውልሽ አልተረዳሽኝም። ይኸው ምንድን ነው እንዳታጉሽ ይኸውልሽ አንቺ አርፈሽ ቁጭ ብትይ ነው የሚሻልሽ። አንቺ ነሽ ስቀሻል፣ ይለያል። አይደለችም ግባ። እኔ አትዋሹ። እኔ ነኝ እንዲያው እኮ አሁን እኔ እንዳትዋሹኝ። ምን ያስዋሸናል አንተ? አንቺው ይኸው በዚህ እጅሽ ይለያል። እንደው አሁን ቆጣል ግቢ። አንተ ነህ ያር እንዴ መታሽ? ለይታለችማ። እንደውም በዚህኛው እጅ ነው የመታኸኝ። ለይቶኛል። ትፈር እናንተ እንዲሁ ያ መንግስት እኮ ትናንትና በፓርላማው ተሰብስበው ሰርግ እንዳይደገስ ብሎ አውጇል አሉ። አንተ ምኑን ነው የምታወራው? እሱ ነው እንጂ ተደገሱ የው እስር ቤት ነው የሚወረወሩ ሲል ሰምቻለሁ ብሎ ሰው ነገረኝ። ምን ሆንሽ ደግሞ አንቺ? እኔ ደመቀና ለግቢ ማለት አይደለም። እንግዲህ በይማ አታልቅሽ። መንግስትማ ጥሩ ነው ያደረገ። እንደው አንቺ ማግባቱን ስታገቢያለሽ 10-15 ሌማቱ መቅረቱ ነው እንጂ እንደው አንቺንስ በሁለት ሌማትም ቢሆን እንድርሻለን። አንቺ ታዲያ እኔ ጋር ለሞታ ላይ በሁለት ሌማት ማገባው? አይ ከገባሽ ታገቢያለሽ አልኩ። አረ እንደውም መንግስት እንደውም ጥሩ ነው ያደረገ። አንተ ወንድም ከወንድሙ ዘመድ ከዘመዱ የሚገናኝ በዛ አልነበረ? ታዲያ መቆራረጣችን አይደለም ሰርግ ከቀረ? በልማ ምኑ ነው ደግሞ መቆራረጡ? የሌማ ጥማዱን በሬ ያረደ ደግሞ ነገ ይፋታሉ። እስኪቶ መንግስትማ ሸጋን ያረገ። አየህ እኛ እንዲህ ብንሆን እኛ በሐሳብ ብንስማማ ኖሮ መንግስትም እንደዚህ ባላረገ ነበር። ነገ ለሚፋታ ሰው ደግሞ ቢሆንም ሰርጉ ጥሩ ነበር። ያውን ዘመን ትዳር ደግሞ ወይ ጉድ! መንግስትማ ሸጋ ነው። እንደው አንዳንዴስ
እግዚአብሔር ይስጠው እግዚአብሔር። አይ ኧረ ጎበዝ እቺ ከተማ ሰውያትማ አታ ስለዚህ ጫካ አልሰማችም ማለት ነው። ኧረ እናንተ ዝም በሉ ወደኛ ወራት መሰል እልሽ አለም እኔ እንዲህ አይነት ጨዋታ አይመቸኝም። ያለም ፍቅር ፍቅር ያለም ነይ እሪያ አፈር ቢያያ ልብላ ከተማ እንዳትወጣበት እዚህ የኔ ወንድም ነይ። ሰላም ነው? ምንድነው? ይኸውልህ ምን መሰለህ እዚህ ተከተማ መጣንና እዚህ ከጓደኛ ጋር ልንዝናና እና እዚህ ጠፋችኝ። ያለምን አይታታ እንዴ? የማናት ያለም ደግሞ እንትን ጸጉሯን እንደዚህ ያሰረች የሆነ ቀይ ልጅ አይታታ? ከታች የተቀደደ ቦላል የለበሰች ሴት? አዎ እሷ ነች። በጣም አመሰግናለሁ ስለምታደርግልኝ ነገር። ኧረ ችግር የለውም። እና እንሂድ። ስንት ትከፍላለህ? በል ስንት ትከፍላለህ? እና በነጣ ላሳይ ነው። ችግር የለውም። ስንት ልክፈልህ? ያለህን አምጣ። ምን መሰለህ አሁን እኮ ከታክሲ እኮ ስወርድ ያለኝን ነገር ሰረቁኝና ከተማ ስትሄድ ግን ያፈለገን ነገር አደርግልሃለሁ። ጉረኛ ምንም ሳይኖር ነው። ለማንኛውም ጃኬት ያምራል። በል ይኸው ያዝ። እንሂድ። ጫማህም ቆንጆ ነው። ከየት ነው የገዛው? ስጠኝ እያልኩ ነው አንተው። ታሳየኛለህ? ይኸውልህ ከታይ ዝቅ ስትል ከሆነ ሰውዬ ጋር ስትጓተታቻታለሁ። በዚህ በኩል? አዎ ታች ታገኛታለህ። እሺ አመሰግናለሁ። ያለም 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 ምን አለ እግሬን በቆረጠኝ። ያለም 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 ጋሽ ምን ሆነ ነው? ኧረ የዛሬ ሰውስ ልቅሶ ነው እንዴ ብሎት እዛ እንዴት ትነፈቃለች፣ እዚህ ደግሞ አንተ ትነፈቃለህ። ምን አይነት ልጅ ናት? ፀጉሯ እንዲሁ አለቅጥ እዚህ የበዛ ነው። ሱሪን የለበሰች? እባክሽን እህት እባክሽ፣ እሷን ፈልጊ እኮ ነው። እሷ እኮ ጠፍታብኝ ነው። ፕሊዝ በእናትሽ ተባበሪ። ታዲያ አንተ በምትኮ ምን ታደርግልኛለህ? ከተማ ስገብ እዛ ስትመጪ የፈለገሽን ነገር እተባበርሻለሁ። ኧረ ሱሪ ያምር የለ ታዲያ ፊቴል ታልቀው ነው እንዴ? ዞር ብለህ አውልቀው እንጂ እንደው የጀላፋ ዘልዛላ
ይኸው እንዳትጠጋኝ ደበረ ብዬ ጮኬ ነው ሀገሩን ጠርቼማ እንዳትጠጋኝ ዞር ብለህልኝ ሀገሩ ስብስብ ብለዋል እንዳትጠጋኝ ዞር ብለህልኝ አንተ ውርደታም እንዲሁ ይሄ ውርደታም አንቺ ሌባ የፍቅር ሌባ አንቺ ሌባ የመውደር ሌባ በጣበቀሽ ምነው ቀረሽ አየው አንተ እንዳትጠጋኝ ዋድሮም እብድና ውሻ ሲፈጥረኝ ማልፈራ አንተ ይኸውልህ የኔ ወንድም እኔ እብድ አይደለሁም የሆነ ሴት ጠፍታብኝ ነው የዓለም የምትፈልግ አንተ ነው መኳንንት ማለት አንተ ነህ አሁን እኮ ኧረ አንተ ገደልከኝ ተረጋጋ ተንከራተትኩ ፈለግኩ ግን ምንም ላገኛት አልቻልኩም ቆይ አሳያለሁ በምትኩ ምን ታደርግልኛለህ ወደ ከተማ ከመጣህ ያለውን ነገር እከፍላለሁ ከተማ የምትለውን ተውና አሁን ሹራብን አውልቃት አሁን ተስማምተናል ላሳያለሁ ግን ደህና ነች አይደል እሱን ኋላ ሄደህ ስታዩ አይሻልም አልተጎዳችም አይደል አጥብቆ ጠያቂ የእናት ሞት ይረዳል አሉ ደርሰናል አይዞህ ዛሬስ እንቅልፌን አጥቼ አደርኩ ደግሞ ምን ዋንክ ምን ያች ቆማጣ የሆነ በግ ወልዳ እሷን አገላግላለሁ ብዬ ነኝ እና ደስታ አይደለም እንዴ ምኑ ነው ደስታ ደግሞ እንቅልፌን ነሳ ያስታድር አንተ ደግሞ እንዴት ታበዛዋለህ እናንተ እብዱ አንተ ሰው ዛ ከተማ ነበር እንዴ በእግር በረት ታስሮ ማውቀው ምን ተመቶ ነው በል ምን ዋጋ አለው ብላችሁ ነው እናንተ አሁን ሰው ከሚረብሽ አይደለም ምን ሾን እስጥ ብዬ እኮ ነው ኧረ አንተ አፍጥነው ታስፈጀናለህ ወረዲያ እኔ እኮ እብድ አይደለሁም ያዙት ኧረ እባክህ ብራዘር እንዴ አሁን ያለምን አውቃታለሁ አላልክ ኧረ እባክህ ኧረ በእናትህ አንተ አቀባጥ እባክህ አንተ ወግድልኝ ይኸውልህ ብራዘር ይኸውልህ ያልከኝን ነገር ወርኩ ሰምቻለሁ ያለም ምኑ ጉደኛ ነው በላንተን ሳለብስን እንካንተው ምኑ ነው አያ የበለለ ይሄው ነው ለአንተው ያንተን ዲያፍ የሚፈልግ ያለ መሰለህ እኛ እንደው እሷ ተባበሩን ስላለች እንጂ ወይ ያል ምን በደልኩሽ ንገሪ ምን በደልኩሽ ይኸውልህ የእኔ ወንድም እኛ ልብሰን ያስወለቅንህ ያንተን ልብስ ፈልገን አይደለም ሁሌ የራቁታቸውን የሚሆኑ ሰዎች ምን አይነት ስሜት እንደሚሰማቸው ለማሳወቅ እንጂ ሌላ ነገር ፈልገን አይደለም ደግሞም ጮኛ ናት ተባበሩን ያለች ወንድሜ ልብ ከገዛ አንድ ነገር ልንገርህ ልጅ ያለው አባቴ ምን ይለኛል መሰለህ አንድ አካባቢ የሚኖሩ ሁለት ሰዎች ነበሩ አንደኛው በጣም ሀብታም ሲሆን አንደኛው ደግሞ ምንም የሌለው ሞጣጣ ደሃ ነበር ከዛም ድንጋይ ላይ ተቀምጦ ሁሌ ያመራል ምን ብዬ ነው ምን ባረግ ነው ደሃ ያረከኝ ይላል ሁሌ ሀብታሙም ሲያልፍ ሲያገድም ይሰማል ከዛ አንድ ቀን ወደ ደሃው ቤት ይሄድና ቆይ ሁሌ ስታማር ሰማሃለሁ ሁሌ ፈጣሪ ስትወቅስ ሰማሃለሁ ምን አርጎ ነው ይሏል አንተ ሀብታም ነህ እኔ ደሃ ነኝ ብሎ ይመልስለታል ሀብታም መሆን ትፈልጋለህ ይሏል እሱም እንዴት አልፈልግ እንዴት ሀብታም ሆነ ያምረኛል እንግዳውስ ሀብታም መሆን ከፈለክ
አንድ እጅህን 1 ሚሊዮን ብር፣ አንደኛው እጅህን 1 ሚሊዮን፣ እግሮችህንም እንደዛው 1 ሚሊዮን፣ ከዛም ሀብታም ትሆናለህ አሉ። ከዛም ድሃው ሰው አንተ ምን ባስቀይም ነው አካሌን የተመኘህ ምን ብልህ ነው አለ። አየህ ያለህም ብታውቅ የጎደለህም የለም የሚለውና ሰውየውም ለካ ሀብታም ነኝ ሙሉ አካል ለካ ሀብት ነው ይለዋል። እሱም ከዛ ቀን ጀምሮ ምስጋና ይቀጥላል። አንተም ያለህም ብታውቅ ወንድሜ ምንም የጎደለህ ነገር የለም፣ አመስግን፣ የሚቀርብህ ነገር የለም። እውነቱን ነው። አንተ ኮትህን ስለወሰድ ነው ማጌጫ ስለሌለህ አዘግ፣ ግን እጅ አይን የሌላቸውስ ሙሉ አካል የሌላቸውስ ሰርተው ማይበሉዎችስ አንተ የሰው ሀገር ተመኘ ሄደህ አይተዋል? እዛ ምን እንዳለ አውቀሃል? እባክህ ፊት ያለህን ነገር የሌለህን አትመኝ። ባለ ብትሰራበት እኮ ሙሉ ሀብታም ነህ። ደግሞ ለአንተ የምታስብ እጮኛ አለች፣ እሱ ብቻ በቂ ነው። በዚህ እስቲ ፈጣሪህን አመስግነው። አየህ መኳንንት፣ አንተ ብዙ የተሰጠህ ነገር አለ። ትንሽ አጣውን ጥቂት ነገር ስትፈልግ ብዙ ያስከውን ደስታ ትነጠቃለህ። አየህ እኛ ቲሸርትን ስንቀማህ አንተ ራቁትን በመሆነ ብዙ ነገር ተሰማ። ቆይ በየሜዳው የሚንከራተቱ ልብሳቸውን አውልቀው የሚሄዱት ምን እንደሚሰማቸው ገብቶ ያውቃል? አየህ መኳንንት፣ አንተ ትልቅ ሰው ነህ። ከእጅ ያዙት ወርቅ ከመዳብ እኩል ነው አሉ። የአንተ ወርቅ ይህች ናት መኳንንት። ስላደረጋችሁልኝ ነገር በጣም አድርጌ አመሰግናለሁ። እኔ እስካሁን የኔ ጓደኛ መጠጥ፣ የኔ ጓደኛ ሱስ ይሄ ነበር። ከዛሬ ቀን ጀምሮ ግን ዛሬ ይገርማችኋል እኛ ቤት ላይ ጸበል ቤተሰብ እየዘከረ እኔ ግን እሷን መጠጥ ጋብጅኝ እያልኩ እያስቸገርኩ ነበር። ከዚህ በኋላ ግን ህይወቴን በአዲስ መጀመር ስላለብኝ እባካችሁ ጓደኞቼ ሆኑና ለቤተሰብ ላስተዋውቃችሁ። አሁን ያልካት ነገር ጥሩ ናት። ጎበዝ ተማሪ ነህ በል። ደግሞ ከብቶችስ እንዴ እኔን እረኛው እግዚአብሔር ነው አላላችሁም እንዴ? ለእናንተ ከብቶኝ ቢሆን እኮ እረኛላችሁ አይደል? ስለዚህ እግዚአብሔር ይጠብቃችኋል። ልባካችሁ የሰው ልብ ገዝቷል። ጎበዝ ተማሪ ነው አንተ። እንሂድ በሉ እንሂድ። አመሰግናለሁ።